ሄይ ጋይስ ዛሬ ማሳያችሁ ለኦፊስ የሚሆን ሜካፕ ነው። የሚያምር ሆኖ ግን ለኦፊስ የማይረብሽ ሜካፕ ነው የምንሰራው። ሁሌ እየተቀቡ መሄድ ላይመችም ላትፈልጉም ትችላላችሁ። ግን አንዳንድ ጊዜ ኦፊስ ውስጥ ስፔሻል ኢቨንት ይዘጋጃል ወይ ከስራ በኋላ ዴት ይኖራችኋል ወይም ደግሞ ጠዋት ከእንቅልፋችሁ በጥሩ ሙድ ተነስታችሁ ሜካፕ መቀባት ፈልጋችሁ ግን እንዴት እንደምትቀቡ አላወቃችሁም። እሱን ደግሞ እኔ ያሳያችኋለሁ። በነገራችን ላይ ዲቴይልድ የሆነ የቅንድብ አሰራር ከዚህ በፊት ቪዲዮ ሰርቼ ፖስት አድርጌ ነበረ። ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። ወደ ዛሬው ቪዲዮ ስንመለስ እኔ አብዛኛውን ጊዜ አይብራው ግሉ ወይም አይብራው ጄል ቅንድቤን ከኳልኩ በኋላ ነው የምቀባው። ዛሬ ግን መጀመሪያ በአይብራው ግሉ ቅንድቤን ላሚኔት አድርጌ ነው የጀመርኩት። በደንብ በፋን ካደረኩት በኋላ ትራንስሉሰንት ፓውደር አደርግበታለሁ ማት እንዲሆንና ለመኳል እንዲመቸኝ። ሁሌ አንድ አይነት የቅንድብ ሼፕ መስራት ቦሪንግ ስለሚሆንብኝ ከኔ ጋር የሚሄዱ የተለያዩ አይነት ሼፖችንም ሰራለሁኝ። ጥቅጥቅ ያለ ብዙ የቅንድብ ጸጉር ያላችሁ ሰዎች ግን እድለኛ መሆናችሁን ሳልነግራችሁ ማለፍ አልፈልግም። አንዳንድ ጊዜ ቅንድባችንን በደቂቃ እንጨርሳለን፣ አንዳንዴ ደግሞ ሁለቱን ቅንድቦች ለማመሳሰል ስንል ረጅም ሰዓት ይወስድብናል። ናቹራል እንዲመስል አድርጌ በምፈልገው የቅንድብ ቅርጽ ነው ቅንድቤን የኳልኩት። ናቹራል እንዲመስል የምንጠቀመው የቅንድብ ኩል ከለር ይወስነዋል። ከኛ የቆዳ ቀለም በጣም መድመቅ የለበትም። የምትጠቀሟቸውን ሊኩዊድ ፕሮዳክት እንዳለ ከመጠቀማችሁ በፊት ሼክ ማድረግ ይኖርባቸዋል። እኔም ከስር የቅንድቤን ቅርጽ ተከትዬ ጥግ ጥጉን ነው በኮንሲለር ማጸዳው። አይሻዶ የምትቀቡ ከሆነ የምትጠቀሙት ኮንሲለር ከእናንተ ቆዳ ቀለም ነጣ ያለ መሆን አለበት። ለምን ብትሉ የምትጠቀሙት አይሻዶ ከለሩ እንዲወጣ ነው። ኮንሲለር ስታደርጉ ትንሽ ሳይሆን መጠነኛ ኮንሲለር አድርጉበት። ለአይሻዶአችን ቆንጆ ቤዝ ይሰጠናል። በደንብም ብሌንድ ማድረግ ይፈልጋል። ብሌንድ አድርገን ከጨረስን በኋላ በትራንስሉሰንት ፓውደር ሴት እናደርገዋለን። ትራንስሉሰንት ፓውደር የምናደርግበት ምክንያት የተቀባነው ኮንሲለር አይሻዶ በምናደርግበት ጊዜ ላይ ሙቭ እንዳያደርግ ይረዳናል። በሁለቱም ሳይድ ፓውደሩን በደንብ ካደረግኩኝ በኋላ መልሼ ቅንድቤ ላይ አደርግበታለሁ። የተቀባሁት የቅንድብ ኩል ከለሩን ደብዘዝ ለማድረግ እና ስመጅ እንዳያደርግ ይረዳኛል። ፊቴን ወደ ፕሪፕ ማድረግ ነው የምቀጥለው። መጀመሪያ የተቀባሁት ጄል ቤዝድ ሞይስቸራይዘር ነው። ሁሉንም ስኪን ኬር ሌየር ሳደርግ በመሃላቸው የተወሰነ ደቂቃ ሰጣለሁኝ ሴት እንዲያደርግልኝ። ስኪን ኬር በስነ ስርዓት ስናደርግ ነው ፋውንዴሽንም ሆነ ሜካፓችን የሚያምርልን። ሰንስክሪን አሁን አፕላይ ያደረኩት። ሜካፕ ስንቀባ ሰንስክሪን ሚስ መደረግ የለበትም። ኦይሊ መሆንበትን ቦታ ላይ በጠቅላላ ፖር ሬዘር ፕራይመር ነው ማደርገው ኦይሉን ኮንትሮል ስለሚያደርግልኝ። ሌሎቹ ቦታ ላይ ደግሞ ግሪፕ ፕራይመር ነው ማደርገው። ግሪፕ ፕራይመር ስቲኪ የሆነ ቴክስቸር ነው ያለው። ፊታችን ላይ ለመቀባት ስንሞክር ወይም ከቆዳችን ጋር ለማዳረስ ስንሞክር ትንሽ ያስቸግረናል። ግን የእጃችን ሙቀትም ሆነ የጉንጫችን ሙቀት ሲነካው በቀላሉ ከቆዳችን ጋር መዋሃድ ይችላል። እሱንም በደንብ ከቆዳዬ ጋር ካዋሃድኩኝ በኋላ ቀጥታ ወደ አይሻዶ ነው የምገባው። አይሻዶ ስንሰራ ሁሌ መጀመሪያ ማድረግ ያለብን ከኛ ቆዳ ቀለም ጋር የሚመሳሰል ከለር መርጠን መቀባት ነው። እሱም ልክ እንደ ቤዝ ወይም ደግሞ እንደ ትራንዚሽን ከለር ይሆነናል። ቀስ እያልኩኝ ከለሩን ፒክ እያደረግኩኝ ነው ቢውልድ ማደርገው። መስመር እንዳይሰራ አድርጌ በደንብ ብለንድ አደርገዋለሁ። ማድረግ የፈለኩትም ቀላ ያለ አይሻዶ ነው። እሱንም ቀስ እያልኩኝ ቢውልድ አደርገዋለሁ የምፈልገው ከለር ላይ እስክደርስ ድረስ። ይሄንን ከለር የመረጥኩበት ምክንያት ለሁሉም ቆዳ ቀለም ስለሚሆን ነው። ለቀይም፣ ለጠይምም፣ ለቾክሌት ከለርም ይሆናል። አይሻዶን የሚያሳምረው በደንብ ብሌንድ ማድረግ ነው። ስለዚህ እናንተም መስመር ካለ መስመሩ እስኪጠፋ ድረስ በደንብ ብሌንድ አድርጋችሁ ከቆዳችሁ ጋር ማዋሃድ።
መስመር የሰራውን ፓርት መጀመሪያ በተጠቀምኩት ቤዝ ከለር ብለንድ አድርጌ አጠፋዋለሁኝ። ቀጭን ብሩሽ ተጠቅሜ በጥቁር አይሻዶ ላይነር ሰራለሁ። ፋውንዴሽን አፕላይ ሳደርግ መጀመሪያ ፊቴ ላይ አዳርሼ ነው ከዛ በብሩሽ ብለንድ ማደርገው። እኔ የምወደው ፉል ኮቨሬጅ ሲሆን ስለሆነ በብሩሽ ብለንድ ስታደርጉ እየጠረጋችሁ ሳይሆን እላዩ ላይ ዳብ እያደረጋችሁ ነው ብለንድ ማድረግ ያለባችሁ። ከአይኔ ስር ብቻ ነው ዛሬ ኮንሲለር የማደርገው። ከኔ ትንሽ ጠቆር ያለ ኮንሲለር የጨመርኩበት በጣም ብራይት እንዲሆን ስላልፈለኩኝ ነው። እኔ ስለሌለኝ ነው እንጂ ቆንጆ የሚሆነው አነስ ያለ የኮንሲለር ብረሽ ብትጠቀሙ ነው። እንደ አማራጭም ብሌንዲንግ ስፖንጅም መጠቀም ትችላላችሁ። በሴቲንግ ፓውደር ሴት ስታደርጉ አይናችሁን ወደ ታች ስታደርጉ ክሪዝ ስለሚያደርግባችሁ ወይም ደግሞ መስመር ስለሚሰራባችሁ ልክ እንደዚህ ፈጠጥ ብለን በሴቲንግ ፓውደር ሴት ማድረግ። ክሪዝ ካደረገባችሁም ፓውደር ከማድረጋችሁ በፊት ወይ በብሩሻችሁ ወይ ደግሞ በብሌንዲንግ ስፖንጃችሁ ብለንድ ማድረግ። አለበለዛ ፓውደር ካደረጋችሁበት እዛው ላይ መስመር ሰርቶ ነው ቁጭ የሚለው። ከዛ ሌላውን ፊቴን በኮምፓክት ፓውደር ሴት አደርጋለሁኝ። ብሮንዘር ግንባሬ አካባቢ ላይ እና ቺክ ቦኔ ላይ አደርጋለሁ። አፍንጫዬን ኮንቱር ሳደርግ ከላይ ከቅንድቤ ጀምሬ ነው ወደ ታች የምወርደው። የምትጠቀሙትም ከለር ከናንተ በጣም ዳርክ መሆን የለበትም። አሁን እያደረኩ ያለሁት ፓውደር ብለሽ ነው።
ከታች ጥቁር ጄል ላይነር ነው ማደርገው። የጄል ላይነር ጥቅሙ ወደ ታች እንዳይቀልጥ ስለሚያደርግልን ነው። ድሮፕ ዳውን አይሻዶ ስሰራ ከላይ የተጠቀምኳቸውን ከለሮች ነው በጠቅላላ ከስር መጠቀማቸው። ሊኩዊድ እና ፓውደር ፕሮዳክቶቹ አንድ ላይ ብሌንድ እንዲያደርጉ መጀመሪያ ፊክሲንግ ስፕሬይ ነው ማደርገው። ሻምፔን ከለር ያለውን ሃይላይተር ጉንጬ ላይ እና አፍንጬ ላይ አደርጋለሁ። ከዛ በተጨማሪ ደግሞ ኢነር ኮርነር አይኔ ላይ አደርጋለሁ። አይ ይሄ ይበቃኛል፣ ለኦፊስ እንኳን ከዚህ በላይ ይበዛብኛል የምትሉ ከሆነ ክሊር ሊፕ ግሎስ ብቻ አድርጋችሁ መጨረስ ትችላላችሁ። አለበለዚያ ደግሞ ልክ እንደኔ ኤክስትራ ከሆናችሁ የምትፈልጉትን አይነት ከለር ከሜካፓችሁ ጋር የሚሄድ ማድረግ። ላስት በት ናት ሊስት ሴቲንግ ስፕሬይ አደርጋለሁ። የሴቲንግ ስፕሬይ ጥቅሙ ምንድነው? ሜካፓችን ረጅም ሰዓት እንዲቆይና ሙቭ እንዳያደርግ ይረዳናል። ማስካራ መጨረሻ ላይ የማደርግበት ምክንያት ስፕሬዎችን በማደርግበት ጊዜ ላይ እንዳይጨማለቅ ነው። የዛሬው ቪዲዮአችን ይሄንን ይመስላል። ወዳችሁታል ብዬ አስባለሁኝ። እናንተ ሞክሩትና ሐሳባችሁን ኮሜንት ሴክሽን ላይ አሳውቁኝ። ላይክ፣ ሰብስክራይብ፣ ኮሜንት እና ሼር ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ ባይ።